ሰላም ስሜ መቅደስ ገብረ መስቀል ይባላል። የፕላን ኢንተርናሽናል ዩዝ ካውንስል ሜምበር ነኝ። በዛሬው ዕለት ፕላን ኢንተርናሽናል ገርል ቴክኦቨር ላይ የእናት ባንክ ምክትል ፕሬዚዳንት የሆኑትን የወይዘሮ ሌሊሴን ተመስገንን ለአንድ ቀን ቦታቸውን በመያዝ መርቻለሁ። ጠዋት እናት ባንክ ዋና መስሪያ ቤት እንደደረስኩኝ ወይዘሮ ሌሊሴ ተመስገን ሞቅ ባለ ሁኔታ ተቀብለኛለች። ከዛም በመቀጠል ወይዘሮ ሌሊሴ ወንበራቸውን አስረከቡ። ከዛም ከወይዘሮ ሌሊሴ ጋር ቁጭ ብለን መወያየት ችለናል። በቤታችንም ከወይዘሮ ሌሊሴ ጋር ያሳለፈችው የትምህርት የስራ ልምዶች ነግራኛለች። አሁን ባለችበት የስራ ሁኔታ እንዲሁም የእናት ባንክ ምን አይነት ስራዎች እንደምትሰራ ነግራኛለች። እኔም እንደ ወጣት ብዙ ነገሮችን ተምሬያለሁ። በመቀጠል ከእናት ባንክ ቅርንጫፍ የመጡ ደንበኞች ያስተናገርኩ ሲሆን ከእነርሱ ጋር ስለ ስራ አውርተናል። ከዛም በመቀጠል ቻይልድ ሜሬጅ ላይ ፕሬዘንቴሽን አቅርቤያለሁ። ፕሬዘንቴሽንን ካቀረብኩ በኋላ ያለ እድሜ ጋብቻ እንዴት ማስቆም እንችላለን በሚል ላይ መወያየት ችለናል። ከታዳሚም የተነሱ ጥያቄዎች መመለስ ችያለሁ። እኔም ለእናት ባንክ ሰራተኞች የነበረኝን ጥያቄ ጠይቄያለሁ። በተለይ እናት ባንክ ወደፊት እንዴት ከፕላን ኢንተርናሽናል ኢትዮጵያ ጋር አብሮ መስራት እንደሚችል ተወያይተናል። ቤታችን እንደጨረስን የእናት ባንክ ምክትል ፕሬዚዳንት ወይዘሮ ሌሊሴ ተመስገን ስጦታ ሰጥተውኛል። እኔም በዛ በጣም ደስ ብሎኛል። በዚህ ዓመት ገርልስ ቴክኦቨር ኢኒሺዬቲቭ መሳተፌ ትልቅ ትምህርት ሆኖኛል። በተለይም ሴት ልጆች እድሉን ካገኙ መምራት እንደሚችሉ በማሳየቴ በጣም ደስተኛ ነኝ። በመጨረሻ ፕላን ኢንተርናሽናል ኢትዮጵያና እናት ባንክ ይህንን እድል ስለሰጡኝ በጣም አመሰግናለሁ።